ሰላም ጤና ይስጥልን እንደምሰምታችኋል የነፃ መረጃ የዩቲዩብ ቻናሌ ተከታዮች ነፃነት ነኝ በነፃ መረጃ የዩቲዩብ ቻናሌ ላይ ከባለፈው ፕሮግራም ጀምረን የአንዲትን እናት የ9 ወር የርግዝና ጊዜ አስመልክተን በዚህ የ9 ወር ጊዜያት ውስጥ ያሉ 40 ሳምንታት ምን ይመስላሉ የሚለውን ለማድረስ ክፍል 1 ብለን ጀምረናል ዛሬ ደግሞ ሁለተኛው የርግዝና ሳምንት ምን አይነት ጉዳዮችን ይዟል የሚለውን ልነግራችሁ መጣው መረጃውን እንደምትወዱት ተስፋ አደርጋለሁኝ በተለይ ለእናቶች በጣም ጠቃሚ ነገር ነው ከነዚህ ከመጀመሪያዎቹ ሳምንታት ጀምረው እነዚህን መረጃዎች ቢያገኙ ለራሳቸው ጥንቃቄ ለማድረግ ለልጃቸውም ጥንቃቄ ለማድረግ በጣም ይጠቅማችኋል ይሄ መረጃ ስለዚህ ለሌሎች አጋሩት ለቻናሌ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ አትርሱ ሰብስክራይብ ስታደርጉ የደውል ምልክቷን ተጫኑ ሌሎች የምሰራቸው ቪዲዮዎች እንዲደርሷችሁ ላይክ አድርጉ መረጃውን የተሰማችሁን ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ በቀጥታ የርግዝና ሁለተኛ ሳምንት ምን አይነት ጉዳዮችን አጠቃሏል ወደሚለው መረጃ ያልፋለሁ አብራችሁኝ ቆዩ ሁለተኛው ሳምንት የርግዝና ጊዜ በእርግጠኝነት እርግዝና ሊፈጠርበት የሚችልበት ሳምንት ነው ይህን ስላችሁ በእርግጠኝነት እርግዝና የሚፈጠርበት ቢሆንም ላይፈጠር የሚችልበትም አጋጣሚ ይኖራል ስለዚህ በዚህ ሳምንት አንዲት ሴት ልጅ ከአጋሯ ጋር በየቀኑ የግብረ ስጋ ግንኙነት ብትፈጽም ይመከራል በዚህ ቀናት ውስጥ በዚህ ሳምንት ውስጥ በየትኛው ቀን እርግዝና በትክክል ሊፈጠር እንደሚችል ስለማይታወቅ በዚህ በሁለተኛው ሳምንት ጊዜዋ ላይ በየቀኑ ግብረ ስጋ ግንኙነት ብትፈጽም እርግዝናው ሊፈጠር ስለሚችል የሚመከር ሐሳብ ነው ምክንያቱም ደግሞ እንቁላል ከማህፀን ወጥቶ ለእርግዝና ዝግጁ የሚሆንበት ጊዜ ስለሆነ ስለዚህ ይህ እንቁላል ዝግጁ ነው በዚህ ሳምንት ውስጥ የግብረ ስጋ ግንኙነት ብትፈጽም እርግዝና ሊፈጠር ይችላል በሁለተኛው ሳምንት ላይ ከብዙ ሚሊዮን የወንድ ዘር መካከል አንዷን ዘር የምታገኝበት ሳምንት ነው ስለዚህ ሁለተኛው የርግዝና ሳምንት ለርግዝና ምቹ ከሚባሉ ሳምንቶች መካከል አንደኛው ነው እርግዝናው ከተፈጠረ ደግሞ በዚሁ በሁለተኛ ሳምንት እንቁላልና የወንዱ ዘር ከተገናኙ ጽንሱ የጾታውን ሁኔታ ይለያል ወንድ ነው ሴት ነው የሚለውን ይለያል በአልትራሳውንድ መታየት ባይችልም የራሱን መልክና ቅርጽ ግን የሚይዝበት ወቅት ነው ወንድ ነው ሴት ነው የሚለውን ለይቶ ይገናኛል ማለት ነው መንታም ነው መንታም አይደለም የሚባለውም እንግዲህ በዚሁ በተፈጠረበት ሳምንት የሚታወቅ ነገር እንደሆነ የሕክምና ባለሙያዎች ያስቀምጣሉ ስለዚህ በሁለተኛው ሳምንት እነዚህ ነገሮች አሉ ነገር ግን በጣም early ነው እርግዝናውን ምርመራ እንኳን ብታደርግ ምናልባትም ፖዚቲቭ የሆነ ውጤት ላታገኝ ትችላለች ኔጌቲቭ የሆነ ውጤት ሊኖር ይችላል ስለዚህ ቀስ ብሎ በዚህ ሳምንት ምርመራውን አድርጎ ውጤቱ ኔጌቲቭ ቢሆን በቀጣይ ሳምንት መሞከሩ አይከፋም ስለዚህ መሞከሩ ሌላኛው አማራጭ ነው ነገር ግን እርግዝና የሚፈጠርበት ሳምንት ነው ሁለተኛው ሳምንት ስለዚህ እርግዝና ተፈጠረ ማለት ደግሞ ሴቷ የተለያዩ ምልክቶችን ልታሳይ ትችላለች የእንቁላልና የስፐርም መገፋፋት ስለሚኖር የተለያዩ ምልክቶች ሊኖሩ ይችላሉ የሆድ አካባቢ ቁርጠት ሊመጣ ይችላል መጠነኛ የሆነ የደም መፍሰስ ከፍተኛ አይደለም እንደ ፔሪድም አይነት አይደለም ከዛ ላይ ያለ መጣ ሄደት የሚል በጣም በጥቂቱ የደም መፍሰስ ሊያጋጥማት ይችላል እንደዚሁም የማቅለሽለሽ ስሜት ማስመለስ ያለው ጧት ላይ ህመም ሊኖራት ይችላል ድካም ራስ ምታት እንደዚሁም የሆርሞን መለዋወጥ ስለሚኖር የጸባይ መለዋወጥ ሊመጣ ይችላል የጀርባ ህመም ሊያጋጥማት ይችላል የማሽተት ስሜት መጨመር ሌላው ደግሞ የግብረ ስጋ ግንኙነት ፍላጎት መጨመርም በሁለተኛው ሳምንት ውስጥ ይኖራል እንግዲህ ምንም ይሄ ተፈጥሮ ነው የግብረ ስጋ ግንኙነት ፍላጎቷ በዚህ ሳምንት ሊጨምር ስለሚችል
ከአጋሯ ጋር ግንኙነት ብታደርግ መልካም ነው። ይህ አጋጣሚ እንደውም በዚህ ሳምንት በእርግጠኝነት እርግዝና ሊፈጠር ስለሚችል የሚያግዛት አጋጣሚም ስለሆነ ይህም ነገር አለ። የሰውነት የሙቀት መጠን መጨመር ወይንም ደግሞ መቀነስ ሊያጋጥም ይችላል። በዚህ ሁለተኛው ሳምንት መጠነኛ የሆነ የዳሌ አካባቢ ህመም ሊኖር ይችላል። ለሽታዎች ሴንሲቲቭ የመሆን ነገርም አለ። ሽንት ቶሎ ቶሎ የመምጣት ሁኔታም ሊፈጠርባት ይችላል በዚህ ሳምንት። እንግዲህ እነዚህ ምልክቶች በአጠቃላይ ከመጀመሪያው ሳምንት ምልክቶች ጋር ተመሳሳይ ናቸው። ምክንያቱም early stage ላይ ስላለ እስከ 4ኛው ሳምንት እስከ 5ኛው ሳምንት ከዛም ብሎ እስከ 3 ወር ቆይታዋ ጊዜ ተመሳሳይ የሆነ ምልክት ልታሳይ ትችላለች። እነዚህ ምልክቶች በአጠቃላይ ሊታዩባት የሚችሉ ናቸው። እነዚህ ሁሉ ነገር ግን ከፍተኛ የሆኑ አይደሉም። መጠነኛ የሆኑ ምልክቶች ሊታዩ ይችላሉ። በአንዳንዷ ሴት ላይ እነዚህ ነገሮች ቢታዩም ሌላዋ ሴት ደግሞ ምንም አይነት ምልክት ሳታሳይም ይህንን ሳምንት ልታልፍ ትችላለች። እንደየሰው ስለሚለያይ ይህ ምልክት ሊኖር ይችላል። በሁለተኛው ሳምንት ላይ የሰውነት ለውጥም ብዙ ላይኖር ይችላል። ነገር ግን የሰውነት ለውጥ ላይ ስንመጣ የጡት አካባቢ መለወጥ፣ ትንሽ የማበጥ አይነት ስሜት፣ የማሳከክ አይነት ስሜት ሊኖራት ይችላል። ወደ ሆድ አካባቢ ስንመጣ ግን ገና በጣም ገና ስለሆነ ምንም አይነት የሆድ አካባቢ የሰውነት ለውጥ አይኖርም። እነዚህ ነገሮች አሉ በዚህ ሳምንት ውስጥ። እንዲሁም ደግሞ በዚህ ሳምንት ውስጥ አንዲት ሴት ልጅ ከፍተኛ የሆነ ኤክሰርሳይዝ ባታደርግ ይመከራል። በሙቅ ውሃ ሻወር ባትወስድ ይመከራል። ሳውና ባዝ ባትገባ ይመከራል። ከነዚህ ነገሮች ጥንቃቄ ብታደርግ፣ ሐኪም ያላዘዛቸውን መድኃኒቶች ባትወስድ ይመከራል። በተለይም አንቲባዮቲክ የሆኑ መድኃኒቶችን በዚህ ሳምንት ባትወስዳቸው የሕክምና ባለሙያዎች ይመክራሉ። እነዚህ ነገሮች እንዳሉ ሆነው ደግሞ ለጽንሱ ጠቃሚ የሆኑ ምግቦችን ብትመገብ፣ ፎሊክ አሲድን ከዚህ ሳምንት ጀምራ መውሰድ ብትጀምር ወይንም ደግሞ ፎሊክ አሲድ ያላቸውን የተለያዩ ምግቦችን መመገብ ብትችል፣ አሳ፣ አረንጓዴ የሆኑ ቅጠላቅጠል ምግቦችን፣ የስትሮበሪ ዘሮችን፣ ሌሎችም ጠቃሚ የሆኑ ምግቦችን ከዚህ ሳምንት ጀምራ ወተት ብትጠጣ ብትወስዳቸው እነዚህ ነገሮች የሚመከሩ ናቸው። እንግዲህ ይሄንን ይመስላል አጠቃላይ የሁለተኛ ሳምንት የእርግዝና ጊዜ። መረጃውን እንደምትወዱት ተስፋ አደርጋለሁ። ከተመቻችሁ ደግሞ ለሌሎች አጋሩልኝ። በቀጣይ በ3ኛ ሳምንት የእርግዝና ጊዜ እንገናኛለን። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረግ አትርሱ። ቸር ቆዩ።